ብታይ ስቃዥ ነው ያደርኩት። ምትፈታለህ? ንግግር ማድረግ ይመስለኛል። እዛ ንግግሩን ሳልጨርስ ዋና ዋኛለሁ። እዛ ዋናውን ሳልጨርስ ደግሞ ሰርከስ ጀምራለሁ። እዛ ሰርከሱን እየሰራ ምግብ ያበላሉ። እዛ እጄ ወጥ ሳይነካ የመኪና ውድድር ጀመርኩ። ምንድን ነው? ዝንቅን ነው እንጂ አየሽ፣ ይሄ የሆነ የዚህ አካባቢ ንቁምና ትኩስ ነገር እንውሰድ። እኔ ከፀሐዮች ትኩስ ነገር አልወስድ። ስማይን ሳልነግርህ አሁን ከቅርብ ዓመታት በፊት ነው አሉ ተማሪዎች ዩኒፎርም የላቸው። በዛ ላይ ሲገርፋቸው በቧንቧ ላስቲክ። ግን ልጆቹ ሲያድጉ ሰው ይሆናሉ። እኛ እኮ ነን፣ እኛ ነን እኮ ይኸው አለን እዚህ ቁጭ ብለን እኛ ነን እኮ ተሸልጠን ዥልጥ ሆነን የቀረን እኛ ነን። እኛ ባለበት ከንዳ፣ ባለበት ተራመድ፣ ባለበት ወደፊት ሂድ እየተባልን ይኸው ባለንበት ቁጭ። ይኸው እስካሁን ቁም ስቅል እያየን ልጁንም ቴኒስ እንኳን የምንጫወተው በበሬ ወገብ ነው። በበሬ ወገብ ታዲያ በግ ሲታረድ ደም ተጠብሶ በአንጀት ጉንጉን አንጎል እየበላን ከተማውን አንጎል አረግን። የበጉን ፍሬ እያፈነዳን የበጉን እየበላን አይደል እንዴ? ስጨርስ አንድ ላይ ሶሪ ብትይኝ አይሻልም? ብዙ ነው እኮ ሳምሪ። ወይ ደግሞ ወረቀት ላይ አም ሶሪ ብለሽ ጻፊና ማለት ስትፈልጊ ከፍ እያደረግሽ አሳይ። የሆረር ፊልም የምትነግረኝ እኮ ነው የሚመስለው። ልክ ነሽ እኮ ሳምሪ፣ ልክ ነሽ። እኛ ሆረር የሆነ ኑሮ ስንኖር ያለው ግን ፊልም ነው የሚመስለው። ታመን ልንሞት ሲያማቅቅን ኢትስ ኦኬ አይሞቱም መጨረሻ ላይ ይነሳሉ እየተባለ ሆዳችን ርቦት ሲጨው ምርጥ ሳውንድ ትራክ እየተባለ ከቤታችን አመዳም ጨው ሆነን ስንወጣ አዶል ላይ ዚስ ሜካፕ እንባላለና ስጋ አማረን ስንል ስጋን አኩሪያተር ይተካዋል እየተባልን እየተመከርን እኮ። አንድ ወዳጅ ይመርቃለሁ ብሎ ምን ብሎ እንደተረገመኝ ታውቂያለሽ? እግዚአብሔር የተመጣጠነ ምግብ ያብላል፣ ከስጋውም ከጮማውም ከእንቁላሉም ከወተቱም ያብላሃል። ሰውየው ከመረቀኝ እኔ ጋር የቀረው ከ የምትለዋ ፊደል ብቻ ነች።